ስንቶቻችሁ ናችሁ እዚህ ካናዳ ውስጥ አየሩ ሽቶ እንደሚል የምታውቁት? መስፍን ውርደትህ እንደቀጠለ ነው። የሰው አይን በላህ አንተ ሰው ጤፉ። ስለ ኮንዶም ትላንት አይደል እንዲያወቀው ግንዛቤ ልውሰድ ብለህ ጤና ጣቢያ ሄድክ። ባለቤትህም ምስኪን ነሽ ምንም አታውቅም። የዛኔ ቢጫ ነበረች እንትኗ ከቨሯ። ሄደ ሱቅ ስሙ ጠፍቶብህ ቢጫዋን ስትለው ባለ ሱቁ ግር ሞርኒንግ ሻይ ቅጠል በጨቅ አድርጎ ሰጥቶ አንተም አታውቅም ሮጠ ሄደ። ያቺ ምስኪን ባለቤትን ተዘጋጅ ብለህ መብራት አጥፍተህ እጅን ሰንዘር ስታረግ ዱቄት ሲሆንብህ ፍቅር እዛ ያሳዩን የሚጠለቅ ነበር የሚነሰነስም አለ ለካ ብለህ ነስነስህ ተጠቅመህ እንደ ጀብዱ መታል ነገርከንም። አንተ ወራዳ በ300 ብር አግባብ ነው እንዴ? ቤተሰብም ይሰማዋል እኮ ይሄን ቪዲዮ እኮ በቃ ተበተነ እኮ አገራየው እኮ የሞትክ